ብሮ ወይ ቁርሳን በለው ገብዘኝ። አዎ በኋላ ግን እንዳታስከፍለኝ። አረ እንዴ እኔ እንደዛ አድርጌ ያውቃለሁ? አይ አታውቅም። እሺ አሪፍ አይዲያ ነው ታውቃለህ። እሺ እንሂድ። ለማንኛውም ዴት እኮ አይደለም የቀጠርኩ ቁርስን ብላ እኮ ነው ያልኩህ። እሺ እኔ ምን አልኩኝ? ልዘጋጅ ማለት እኮ ይሄን እንትን ላለው ላይክ እንደዚህ ጫማ እንሰቅላለን፣ ላይቶችን እናጠፋፋለን። ከዛ በቃ ለምሳሌ ጫማ ምናምን እንለብሳለን እና ኤቲኤምህንም ቼክ አድርግ ያዘው ነው። በኋላ ያው ካሽ አልይዝም ትራንስፈር አደርግልሃለሁ ክፈል ብትለኝ የለውበት ካሽ አልያዝኩም ኤቲኤምም የለም። በቃ እናስዛለን ጃኬት። እሺ ይሁን። እሺ ቆይ ጓደኛዬ ምን እንዳደረገ ልንገራችሁ። ቅድም ቁርስ ልጋብዝ ብሎ ወስዶኝ እኔ እኮ ደግሞ ያዘነልኝ መስሎኛል። አስከፈለኝ። አሁን ዩቲዩብ ላይ አፕሎድ የሚደረግ ቪዲዮ አለ እና እሱን አፕሎድ አድርገን ከዛ እሱ አፕሎድ ያደርጋል፣ እኛ ደግሞ ወደ ስላችን እንገባለን። ኦ ማይ ጋድ እንዴ ጠፍተሽኛል ነበር። ውሃ ጠምቶኝ መጠጣት ፈልጌ ከዱባይ የታዘዝኩትን ስጦታ ጨርሻለሁ። ነገ ወይም ደግሞ ዛሬ ፍሬም ማስደረግና ለልጅቷ አስረክባታለሁ፣ ሰጣታለሁ ማለት ነው። ያው ሰርፕራይዝ እናደርጋታለን። አሁን ወደ ቀጣዩ ስዕል እንገባለን ማለት ነው። አንድ ከአረብ ሰርፕራይዝ ስጥልኝም ያለችኝ ልጅ አለች እና የእሷን ቆይቷል ከታዘዝኩኝ። የእሷን ጨርሰን የእሷንም ሰርፕራይዝ እናደርጋለን ማለት ነው። አሁን ላይ ግን እየተሰማኝ ያለው ስሜት ማለት ነው ይሄ የመድከም ስሜት፣ ሰውነቴ በሙሉ ላይክ ድካም ስሜት ነው የሚሰማው። ወይ ሻወር መውሰድ አለብኝ ወይ ደግሞ አላውቅም፣ ግን ብቻ ድክም ብሎኛል። አሁን ይህን ስል በቃ እንትን ጠቅለል አድርገን ቦታው እናስቀምጠዋለን። ከዛ ወደ ቀጣይ ስዕላችን እንገባለን ማለት ነው። ፒስ። አንዱን ስራ ጨርሰናል። አሁን ምንድነው የምናደርገው? ወደ ቀጣዩ ስዕላችን ለመግባት አንድ የጀመርኩት ስራ አለ። እሱን አቤት እሱን ስራ ዛሬ ብጨርስ እንዴት ደስ እንደሚለኝ። ዛሬ ጨርሼ ባድር ደስታውን አልችለውም። ኦኬ ነው እዚህ ነው የሚቀመጠው ፍሬም ከመደረጉ በፊት ከዚች ጋር ተለይታ ተቀመጥ ያለቀችው ስራ። ኦኬ ቀጣይ የትኛው ነበር የተጀመረው? ይሄን የተጀመረው ይችን እንጨርሳለን። በቃ ቴንጊው ጉንፋን ይዞኛል ደግሞ ነው። አሁን ስፖርት የሚሰራ ሰው ጉንፋን ይዘዋል። ወይኔ ትንሽ ዱብ ማለት ማብዛት አለብን፣ መሮሯት ያሳይ